የሱ ሐሳብ ደግሞ ከነሱ የተለየ ነበር። ወደሚፈልጉት አቅጣጫ ማድረስን ያለው ይሄ በጣም የሚወደድ የሚደገፍ መልካም ነገር ነው። እሷን ችግር ፈትቶ የድርጅቱንም ችግር ፈትቶ እሷን ደስተኛ አድርጎ እሱም እጅግ ደስተኛ ሆኗል። በገንዘብ የማይተመን ትልቅ ደስታ ይደሰት ነበር። ሰላም ጤና ይስጥልን፣ እንደምን አላችሁ? የመጀመሪያውን ክፍል ከዚህ በፊት ይዤ ቀርቤ ተከታትላችሁታል። የተወሰናችሁም ሀሳብ ሰጥታችሁናል። ስለዚህም ከልብ እናመሰግናለን። ዛሬ ደግሞ ሁለተኛውን ክፍል ይዤ ቀርቤ ያለው አሁንም ገንቢ ሀሳባችሁና ለሌሎች ማዳረሳችሁ እንዳይዘነጋ በትህትና አሳስባለሁ። ዛሬ ደግሞ የምነግራችሁ ሰውየው በሱ መስሪያ ቤት ውስጥ ያሉ ሰራተኞች በማወቅም ይሁን ባለማወቅ ስራውን ቢጎዱበት ወይም ስራው ላይ ችግር ቢፈጥሩበት እሱ ያን ችግር የሚመለከትበት አንግልና የሚወስደው እርምጃ ወይም ችግሩን ለማስተካከል የሚያደርገው ጥረት በምን መልኩ እንደሆነ እኔ በገባኝ መልኩ አካፍላችኋለሁ። ከዚህ ስጀምር አንዲት ሴት አውቃለሁ፣ በሱ መስሪያ ቤት ውስጥ የምትሰራ ትንሽ ችግር ነበረባት እና የእሱ የበታቾች የሆኑ ሰዎች ከስራ እንድትባረር ነበረ ሀሳብ የሚያቀርቡለት እና የእሱ ሀሳብ ደግሞ ከነሱ የተለየ ነበረ። ምንድን ነበር የሚያደርገው? አንደኛ ስራ ብታቆም የሚፈጠረው ችግር ምንድን ነው? ከእሷ አልፎ ከእሷ ጀርባ ያሉ ቤተሰቦቿን ያያል፣ ልጆቿን፣ ባለቤቷን፣ ሌላም በእሷ ስር ያለ ቤተሰብ አለው የሚለውን ነገር ያያል። በሁለተኛ በቅድሚያ እንዳውም ችግሩ የሚቀረፈው እንዴት ነው ችግሩ የሚቀረፍበትን መንገድ ነው የሚያስበው። በዛም ሀሳቡ ችግሩን በጣም ሰላማዊ በሆነና ማንም በማይጎዳበት፣ ምናልባት እሱ በገንዘብ ደረጃ ሊጎዳ ይችላል፣ ወጪ ሊያወጣበት ይችላል። ያንንም እሱ በደስታ ነው የሚያደርገው። በደስታ ወጪውን አውጥቶ መክፈል ያለበትን መስዋዕትነት ከፍሎ የሴትዮዋን ሕይወትም የእሱን ስራም ያስተካክላል እና ሴትዮዋ በስራው ላይ የነበረባትን ድካም ለማስተካከል አሁን እንዳልኳችሁ ነገሮችን በደንብ አብጠርጥሮ ካየ በኋላ ምንድነው ያደረገው? አንዳንድ ተጨማሪ ስልጠናዎችን እንድትወስድ አደረገ። በድርጅቱ ወጪ አንዳንድ ተጨማሪ ስልጠናዎችን እንድትወስድ አደረገ እና ይቺ ሴት ስልጠናውን በጣም በፍላጎትና በደስታ ወስዳ ወደ ስራዋ ስትመለስ በጣም የሚገርም ለውጥ ነው የታየባት። በቃ ማንም ሊያምነው ያልቻለ ለውጥ ነው የታየባት። በዛ ላይ እሷ እጅግ ደስተኛ ሆነች። አሁን የዚህ ሰው ደስታ በዚህ ውስጥ ነው። አሁን በነገርኳችሁ አይነት መልካም ስራ ውስጥ እሱ በገንዘብ የማይተመን ትልቅ ደስታ ይደሰት ነበር እና ሴትዮዋ ህይወቷ ተስተካከለ። በደስታ መስራት ጀመረች። ያ ስታጠፋ ትደነግጥበት ትፈራበት የነበረ ነገር ተወግዷል። በቃ አሁን በስራዋ ላይ ሙሉ ሆናለች። በጣም በሙሉ በራሷ መተማመን ነው ስራዋን የምትሰራው እና እጅግ ደስተኛ ነበረች። ከእሷ ደስታ በላይ ደግሞ ሰውየው እጅግ ደስተኛ ነው። ምክንያቱም እሷ ልጆች አሏት፣ ባለቤት አላት፣ እናት በእድሜ ባለጸጋ የሆኑ እናት አሉ። እነዚህን ሁሉ እሷ ነው የምታስተዳድር እና ስራዋን ብታቆም ኖሮ እነዚህ ሰዎች ሁሉ ነው የሚጎዱት። ይህ ሰው ደግሞ የሚያየው ይህንን ነው፣ አርቆ አሻግሮ በዛ ውስጥ የነዛ ሰዎች መጎዳት የነዛ ሰዎች መቸገር እሱ ምክንያት እንደሆነ አድርጎ ያስብ ነበር። አባሯት ቢሆን ማለት ነው። ስለዚህ ከስራ ሳያባረራት አሁን በነገርኳችሁ መልኩ የእሷን ችግር ፈትቶ የድርጅቱንም ችግር ፈትቶ እሷን ደስተኛ አድርጎ እሱም እጅግ ደስተኛ ሆኗል። እንዲሁ አሁን እንዳልኩት በዚሁ መስሪያ ቤት ውስጥ የሚሰራ አንድ ወንድም ነበር እና ምክንያቱም ባይታወቅም
ስራውን በጣም ይበድል ነበረ። በምን ምክንያት እንደሆነ አይታወቅም። ስራውን በጣም ይበድላል። በጣም ዘግይቶ ይገባል። በአግባቡ ዛሬ መስራት ያለበትን ስራ አይሰራም። ሆን ብሎ ነው ሊባል በሚችል ሁኔታ ስራውን እጅግ ይጎዳ ነበር እና አሁንም ቅድም እንዳልኳችሁ ይህንን ሰውም ከስራው መባረር እንዳለበት ነው የእሱ የበታቾች ሀሳብ ያቀረቡለት። በድጋሚ የዚህንም ሰውዬ ሁኔታ በደንብ ማጤን ጀመረ። ሰውየው ብዙ ካየውና ከታዘበው በኋላ እሱ በገባው ሁኔታ አሁንም ምናልባት ቅድም እንዳልኩት እንደ ሴቷ ቤተሰቦች የቤተሰቦቹን ሁኔታ በማሰብ እና እሱ በገባው ሁኔታ ተዉት ነው ያላቸው። በቃ ተዉት፣ ምከሩት፣ የሚቻል ከሆነ ምከሩት፣ ንገሩት። ማስጠንቀቂያ ከአንድ 2-3 ተጽፎለታል፣ ፈርሞበታል። ነገር ግን አሁንም አልተስተካከለም እና ምንድነው ያለው ሰውየው? በቃ ተዉት፣ ምናልባት የሆነ ቀን ህሊናው ሲነግረው ይመለሳል፣ ወይንም ስራውን በራሱ ፈቃድ ትቶ ይሄዳል። ይሄን የምለው ስራው አባረሬ ለሱ ህግ የሚፈቅድለትን ክፍያ መክፈልና ከስራው ማስቆም ከባድ ሆኖብኝ አይደለም። ግን እኛ አባረር ነው መባሉ በራሱ ጥሩ ስላልሆነ በራሱ ውሳኔ ሁኔታዎች እስኪቀይሩት ድረስ ያላሰለሰ ምክር ስጡት። ነገር ግን እኔ አላባረረውም ነው ያለው። ይህ ሰው እንዳልኳችሁ እንደ ልቡ ሆነ። በዛ መስሪያ ቤት ውስጥ በፈለገው ሰዓት ይመጣል፣ በፈለገው ሰዓት ይቀራል። አንዳንዴ 2-3-4 ቀን ሲቀር የእሱ የቅርብ አለቃ ቅጣት ይቀጠዋል፣ የገንዘብ ቅጣት ይቀጠዋል። የቀረበትን ምንም አይመስለውም። በዛ ሁኔታ ነው የቀጠለው እና የተወሰነ ከቆየ በኋላ ይሄ ትልቅ ሰው እንዳሰበው ከህሊናው ጋር ተሟገተ መሰለኝ። ባልተጠበቀ ሁኔታ የሆነ ጊዜ ስራውን እንደማይፈልገውና ስራውን በራሱ ፈቃድ የለቀቀ መሆኑን ማመልከቻውን ጽፎ ከስራው ራሱን በራሱ ከስራው አቆመ ማለት ነው። እና ሰዎች ይህን ሰውዬ ለምን እንዲህ አልክ? እንደዚህ በራሱ ጊዜ ስራውን እንዲያቆም ታውቅ ነበር ወይ ተብሎ ሲጠየቅ ምንም አላውቅም፣ ግን ከሁለቱ አንዱ እንደሚሆን አውቃለሁ። ወይ ይስተካከላል ወይ ስራውን በራሱ ጊዜ ይለቀዋል። በዚህ ሁኔታ እስከ መጨረሻው መዝለቅ አይችልም። ምክንያቱም ህሊና የሚባል ዳኛ ውስጡ አለ። ይህ ልክ አይደለም እኮ፣ ይሄን ማድረግ እኮ ልክ አይደለም እያለ ሁል ጊዜ ስለሚከሰው ቢያንስ ከዛ ነፃ ለመሆን አንድ ቀን ወይ ስራውን ይተወዋል በራሱ ፈቃድ ወይ ተስተካክሎ ይሰራል። ይሄን ሊያደርግ እንደሚችል አውቅ ነበር ነው ያለው። ይሄ በጣም ይገርመኛል። እና ከስራው ሲሰናበት ሰውየው የመሰናበቻ ፕሮግራም አዘጋጅቶለታል። የመሰናበቻ ስራው ረዥም ጊዜ ከኛ ጋር ሰርቷል። ጥሩ ወንድም ነው። ማንም እንደሚሳሳተው በስራ ላይ የሆነ ነገር ሊፈጠር ይችላል ብሎ በገደምዳሜ፣ ነገር ግን ረዥም ጊዜ ከኛ ጋር የቆየ ጥሩ ወንድማችን ስለሆነ የኛን ድርጅት በራሱ ፈቃድ ትቶ ስራውን ለማቆም ስለወሰነ እኛ ደግሞ በፍቅር እንሸኘዋለን የሚል አነስተኛ የመሸኛ ፕሮግራም ተዘጋጅቶለት ለሱም ምክር መክሮታል። ምንድነው የመከረው ነገር? መቼም ሰው በዚህ ዓለም እየሰራ ነው የሚኖረው። ካልሰራ መኖር ከባድ ስለሆነ ምናልባት ከኛ የተሻለ ሌላ የስራ እድል አግኝተህ ከሆነ የምትሄደው በምትሄድበት ነገሮች ሁሉ እንዲሳኩልህ ከልቤ እመኛለሁ። አንተም ታታሪና ጎበዝ ሰራተኛ ሆነህ እንደምትሰራ ተስፋ አደርጋለሁ። በተረፈ ፈጣሪ ከአንተ ጋር ይሁን ብሎ ነው ያሰናበተው እና ያሰናበተበት የታገሰበት ረዥም ዘመን አመታቶች ናቸው። የታገሰበት ነገር እኔ ወደኋላ ተመልሼ ሳስበው እጅግ ይገርመኛል። አሁንም በድጋሚ ብለው ምንድነው እንዲህ አይነት ሰው አሁንም አለን ወይ? እኔ ብሆን፣ አንተ ብትሆን
አሁን ፊት ለፊት የኔን ፕሮግራም የምትከታተሉ ሁሉ ጥያቄውን ወደ እናንተ አዙሩትና በዛ ሰው ቦታ የነበርኩት እኔ ብሆን በዚህ በመልካሙ በጥሩ ሰው የሰውነት ጥግ ደርሷል ብዬ እኔ በገለጽኩላችሁ ሰው ቦታ ሆናችሁ ብታስቡት እኔ ብሆንስ ብትሉ ምንድነው የምትወስዱት እርምጃ የነበረ? ይህን ያህል መታገስ እንችል ነበር? ይህን ያህል በአስተዋይነት ነገሮችን ተረጋግተን አይተን ክፉን በመልካም አሸንፍ እንዲል መጽሐፍ፣ ክፉን በመልካም የማሸነፍ ጸጋው አለን? ይሄንን ለእናንተ ነው የምተወው። ለማንኛውም ሀሳባችሁን አጋሩን። የኛን ፕሮግራም የኛን ቻናል ለሌሎች አዳርሱልን። እናንተም ሀሳባችሁን እንዳትነፍጉን አደራዬ የጠበቀ ነው። በሰው ልጆች መካከል ያለው ትልቁ መገናኛ መጠሪያችን ራሱ የወል የሆነ ሁሉም ሰው ነጩም ጥቁሩም የቱንም ከለር የቱንም እምነት የቱንም ልዩነት አለኝ ብሎ የሚያስብ ሰው መጀመሪያ ሰው ነው። ሲወለድም የትኛውም ሕፃን የሚያለቅሰው በሰውኛ ድምፅ እንጂ በቋንቋ በዘር ወይም በከለር የተለየ ድምፅ አያሰማም እና ስንወለድ ሰው ሆነን መወለዳችን አንድ አይነት ስለሆነ ይሄ አንድነታችን ነው። ወደ መጨረሻው ስንሄድ ደግሞ ሰው ከዚች ዓለም በሞት ሲያልፍ ሁሉም ሰው ሞተ ነው የሚባለው። በዚህ በእኛ እንኳን በኢትዮጵያውያን ሰው ከሞተ በኋላ የሰውየው ሰውነቱ ወይም ይሄ ስጋው አስከሬን ተብሎ ነው የሚጠራው እንጂ ሌላ የሚሰጠው ስም የለም። ሁላችንም አፈርነህ ወደ አፈር ትመለሳለህ። ሁሉም በእኩልነት ወደ አፈርነት ይሄዳል። ስለዚህ የሰው አንድ የሚያደርገው ነገር በጣም ትልልቅና ልዩ የሆነ ነው። ልዩነትን በተመለከተ እኛ ከተፈጠርን በኋላ በሕይወት ዘመናችን የምናመጣው ልዩነት ካልሆነ እኔ በሰው ላይ ብዙም ልዩነት አለ ብዬ አላምንም። እኛ ግን የምናመጣው በተለይ አሁን እየታየ ያለው በዘር፣ በሃይማኖት፣ በቋንቋ በመሳሰሉት መለያየቱ እኛ ያመጣነው ነው ብዬ ነው የማስበው። እንደኔ ብዙ ጊዜ በምንሰጠው ነው የምንሰጠው ደግሞ እኛን የሚጎዳና በቁስ የሚተመን ነው ብዬ አላስብም። የግድ በዛ ብቻ አይደለም። እኔ መታከም ለሚፈልግ ሰው የሚታከምበት ገንዘብ ብንሰጠው መልካም አድርገናል። ነገር ግን የምንሰጠው ገንዘብ ባይኖረን ሌላ የምንሰጠው ብዙ ነገር አለን። አጠገቡ ቁጭ ብሎ ማስታመም፣ አይዞ ብሎ ማበረታታት፣ አጋጣሚ መንገድ ላይ ወድቆ ከሆነ ወንድሜ ብሎ ማንሳት ምንም የሚያስከፍለን ነገር አይደለም። ይህንን መስጠታችን ከስጦታዎች ሁሉ ሰጥተናል ማለት ነው ብዬ አስባለሁ። ይሄን አሁን ያወራኋችሁን ባለታሪክ ከማወቄ በፊትም ራሱ ወላጅ አባቴ ልጅ ሆይ አደራህን ሰው ሁን ብለው ይመክሩኝ ነበር። ያኔ እንደ አሁን ሰው አይደለሁ የሚል የልጅነት አስተሳሰብ ነው የነበረኝ እና አልረዳውም። የመልእክቱን ጥልቅነት፣ ከባድነት ያኔ አልረዳውም ነበር ማለት እችላለሁ። አሁን ግን ብዬ ተገርሜ ነው የተረዳሁት። በሕይወቴም ያጋጠመኝን አሁን ያወራኋችሁ ባለታሪክ ስላለበት ሰው መሆን መታደል ነው። ለወጣቱ ትውልድ የምለው ነገር ምንድን ነው? ወጣቱ እኔ አሁን ባለሁበት ሁኔታ እንኳን ሳይ ብዙ ሰው የሆኑ ደጋግ ወጣቶችን አያለው በተለያየ አጋጣሚ። እዚህ ከተማ ውስጥ ለምሳሌ አንዳንድ ጊዜ
የአካል ጉዳተኞችን ደግፎ አቅፎ ማየት የተሳናቸውን መርቶ መንገድን ማሻገር እና ወደሚፈልጉት አቅጣጫ ማድረስን አያለው። ይሄ በጣም የሚወደድ የሚደገፍ መልካም ነገር ነው። በዚሁ ላይ በጣም እንዲቀጥልበት ሁሉም ይህንን የማያደርጉ ወጣቶች፣ በግዴለሽነት ዝም ብለው የሚያልፉ ወጣቶችም እንዲህ አይነት ነገር ፊት ለፊታቸው ሲያጋጥማቸው አሁን ያልኳቸውን መልካም ነገሮች እንዲያደርጉ እመክራለሁ። ሌላ ይህን በመልካምነት ከገለጽኩ ቢስተካከል ቢደረግ ወጣቱ ቢያደርገው መልካም ነው ብዬ የማስበው ነገር አንደኛው ለምሳሌ ባስ ላይ ብናይ ባስ ላይ አንድ ወጣት ቀድሞ በመግባቱ ወንበር ይዞ አርፏል። ከኋላው አንዲት ትልቅ ሴት እናት ወይም አንድ አዛውንት ወይም አንዲት አሮጊት ሊገቡ ይችላሉ። አጋጣሚ ሁሉም ወንበሮች ተይዘው ሊሆን ይችላል እና ደጋግ ወጣቶች ተነስተው ሲያስቀምጡ አይቻለሁ። አልፎ አልፎ ደግሞ አንዳንዶቹ እነዛ ሰዎች ሲገቡ ውስጣቸው መነሳት እንዳለባቸው ይነግራቸዋል ብዬ አስባለሁ። መንፈሳቸው ወይም ሕሊናቸው እኚህን እናት እኚህን አባት ተነስና አስቀምጥ የሚል ውትወታ ውስጣቸው ያድራል መሰለኝ። ከዚህ ነፃ ለመሆን በቀጥታ ሞባይላቸውን ከኪሳቸው አውጥተው ጎንበስ ብለው ምንም ነገር እንዳላዩ ምንም ነገር እንዳልሰሙ ሆነው ትኩረታቸውን ወደ ሞባይላቸው ሲያደርጉ አያለው እና ይሄ ውስጣቸውን ቢያዳምጡ በዛ ሰዓት ውስጡ እንዲነሳ ለዛ ትልቅ ሰው ለዛች ትልቅ እናት ወይም ትልቅ አባት እንዲነሳ ከነገረው ቢያዳምጥ ውስጡን ቢያዳምጥና ተነስቶ በአክብሮት እናቴ እዚህ ይምጡ አባ እዚህ ይምጡ ብለው ለነዛ ሰዎች ትልቅ ቦታ ቢሰጡ ክብሩንም ቦታውን ቢሰጡ እነሱ ያን ሲያደርጉ እነሱ የሚያገኙት በጣም ትልቅ በረከት አለ ብዬ አስባለሁ። በፈጣሪ በጣም የሚወደድ መልካም ነገር አድርገዋል እና በዛ ዋጋ ደግሞ እጥፍ ድርብ የሆነ በብዙ ነገር መባረክን ያገኛሉ ብዬ አስባለሁ። የዛሬው ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በዚህ ፕሮግራም ታድመው የራሳቸውን የህይወት ልምድና ሀሳብ በተለይ የሰው ሰውነት ጥግ በሚለው ርዕስ ሀሳብ ሊሰጡን የሚችሉ ወገኖች ሀሳባቸውን ሼር እንዲያደርጉ የእናንተም ገንቢ ሀሳብ እንዳይለየን የእናንተም ጥቆማ ወደኛ እንዲደርሰን በትህትና እንጠይቃለን። እናመሰግናለን። ሰላም ሁኑ።